ጥያቄ ዘፈን ያለበት ሰርግ መሄድ እንዴት ይታያል? ነሺዳ ከሆነስ? ዘፈን ስላልሆነ ችግር የለውም ይሉናል። ሰርግ የተጠራ ሰው መሄድ ግዴታ ነው፣ መቅረት ሐራም ነውም ይሉናል። ዘፈን ሐራም ነው ያለበት ቦታ አንሄድም ስንል አንዳንድ ሰዎች ዘፈኑ ሲጀምር ትወጣላችሁ እስኪጀምር ችግር የለውም ይላሉ። በነሺዳ ስም በሰለዋት ሴቶችም ሆነ ወንዶች ሰርግ ላይ ስለሚጨፍሩስ ምን ይመክሩናል የሚል ጥያቄ ነው። የሰርግ ጥሪን ተቀብሎ መሄድ ግዴታ የሚሆነው ቦታው ላይ ወንጀል ከሌለ ነው። ማንኛውም በሸሪዓ የተከለከለ በአላህና በመጨረሻው ቀን የሚያምን ሰው ሊያደርገው የማይገባ ተግባር ቦታው ላይ ካለ ጥሪውን አክብሮ መሄዱ ዋጅብና ግዴታ አይሆንም፣ ግዴታነቱ ይቀራል። ዘፈን በቁርአን በሐዲስ በሰሐቦች ንግግር መሰረት ሐራምና ክልክል ነው። ወሚነ ናሲ መን የሽተሪ ለህወል ሐዲስ ሊዩድለ ዐን ሰቢልላህ የሚለው የቁርአን አንቀጽ በዘፈን ተፈስሯል። ነቢዩም ዓለይሂ ሰላቱ ወሰላም አኺር ዘመን ላይ ዝሙትን፣ የሐር ልብስን፣ የሙዚቃ መሳሪያን፣ ዘፈንን ሐላል የሚያደርጉ ሰዎች ይመጣሉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ከዝሙት ጋር ዘፈንን አብረው ጠቅሰዋል ዓለይሂ ሰላቱ ወሰላም። ሐላል የሚያደርጉ ሰዎች ይመጣሉ ማለታቸው በመሰረቱ ሐራም ነው ማለት ነው። እንደዚሁ ደግሞ ተቀደምቶች ዘፈን ልብ ላይ ሙናፊቅነትን ያሳድጋል፣ ውሃ አትክልትን እንደሚያሳድገው ተብሏል። ስለዚህ ዘፈን ሐራም ከመሆኑ አንፃር ዘፈን ያለበት የሰርግ ጥሪን ተቀብሎ አክብሮ የመሄድ ግዴታ አይኖርበትም። ሙስሊም የሆነ ሰው የጠራውም አካል ለምን አልመጣህም ብሎ መቆጣት አይችልም። አዎ መሄድ ዋጅብ ነው፣ ቦታው ከወንጀል ከጠራ ነው። ወንጀል ካለ ሰዎችን ጥሪ ማክበር በሰላም ግዴታ ነውና ኑ ሊል አይገባም። ቀድሞ ቦታውን ከወንጀል ማጥራት ይኖርበታል። ነሺዳን በተመለከተ የዘመኑ ነሺዳዎች አብዛኞቹ ከዘፈን ማይለዩና ማይተናነሱ ናቸው። አብሯቸው የሙዚቃ መሳሪያ ይኖራል። በወንድ በሴት በህፃናት ድምፅ ሁሉ በጋራ እየተባሉ ዘፈን የሚሰራውን አይነት ስራ የሰዎች ልብ ውስጥ እንዲሰሩ ይደረጋል። የድሮና የዘንድሮ ነሺዳ አንድ አይደለም። በመሰረቱ ነሺዳ የሚለው ቃል አረብኛ ነው። ነሺዳ ማለት ድምፅን ጮክ አድርጎ ግጥም መግጠም ማዜም ማለት ነው እንጂ የሴት የህፃናት ድምፅ አስገብቶ ከበሮና የሙዚቃ መሳሪያ ጨምሮ የሚባሉ ነገሮችን ከድሮ ነሺዳ ጋር አመሳስሎ ይቻላል ብሎ መከራከር የሚሆን መተግበር አይቻልም። ይህ እንዳለ ሆኖ ሰርግ ላይ ከበሮ መምታት ለሴቶች ተፈቅዷል። ከታች ክፍት የሆነ ከበሮ ሲሆን ይህም የተፈቀደው ለሴቶች ለብቻቸው። ወንዶች ከሴቶች ጋር አብረው ሊያደርጉ አይገባም። ወንዶችም ለብቻቸው የወንዶች አዳራሽ ላይ ወይም ክፍል ላይ ሊያደርጉ አይገባም። የተፈቀደው ሰርግ ላይ ጭፈራ፣ ከበሮ ለሴቶች ብቻ ነው። ቃላታቸውን ከሸሪዓ ጋር የማይጋጩ ሐያን የማይገፉ መሆን አለበት። ሴቶችም ቢሆን የሚሉት ዘፋኝ ሴቶችን ሊያመጡም በጭራሽ አይገባም። እዛው በጊዜው የገረላቸውን እርስ በርሳቸው እየገጠሙ ሰርግ መሆኑ እንዲታወቅ ሊያደርጉ ሊጫወቱ ይገባቸዋል። ወንድ ይሄን በጭራሽ ሊያደርግ አይገባም። ከበሮ እየተመታ ወንድና ሴት አብሮ እየጨፈረ ሶላዋትና ዚክር የተባለ እንደሆነ ደግሞ ጥፋቱ እጅጉኑ የከፋ ይሆናል። ሶላዋት ዒባዳ ነው፣ ዚክር ዒባዳ ነው። ዒባዳ ከከበሮ ጋር በጭራሽ አልተያዘም ሸሪዓችን ላይ። የተኛውም የነቢ ሱሐባ ከበሮ እየመታ አይጨፍርም ነበር ተብሏል። አንድ ሱሐባ እንኳ ከበሮ እየመታ አይጨፍር ነበር የሚል ማስረጃ ማምጣት አይቻልም። ዚክር ሲደረግ ነቢ ላይ ሶላዋት ሲወርድ አደብ ልንይዝ ሰኪና ሊኖረን እንጂ ዚክር ዒባዳንና መጨፈርን በእጅ ማጨብጨብን ከበሮ መምታትን በጭራሽ ልናያይዘው አይገባም። ይሄ ከሌሎች ሃይማኖቶች የመጣ ሌሎች ሃይማኖቶች ዘንድ የሚታወቅ እንጂ ከረሱል ከሰሐቦች የተወረሰ አይደለም። ከጊዜ በኋላ የተለያዩ አይነት ፍርቃዎች አንጃዎች እስላም ውስጥ ሲገቡ ነው ሲፈጠሩ ነው እንዲህ አይነት ነገር እስላም ውስጥ የገባው እንጂ ቀደም ሲል እንደተጠቀሰው ሰሐቦች ወይም ታቢዒዎች ከበሮ እየመቱ ይጨፍሩ ነበር፣ ነብዩ ይሄን አድርገዋል ሊል የሚችል ማንም የለም። አለ የሚል ሰው ካለ ማስረጃውን ያምጣ። በህልም አይቶ አሊያ ደግሞ ከነቢ በላይ የሚወዷቸውና የሚያከብሯቸው የጠሪቃ መሪዎቻቸው ሼኾቻችን የሚሏቸው በድፍረት ሊናገሩ ይችላል። ወልዮች አድርገዋል ሊሉ ይችላል። የኛ ወሊ ነቢ ናቸው አለይሂ ሰላቱ ወሰላም። ከነቢ በላይ ወልይ የለም። ትክክለኛ ወልይም የእሳቸውን መንገድ የሚከተሉ ናቸው። ስለዚህ ዚክርን ሶላት አለ ነቢን ክብሩን ልነካ አይገባንም። ሰርግ ቦታ ላይ ሴቶች ሐያን የማይነካ ከሸሪዓ የማይጋጩን ግጥም እየገጠሙ ለራሳቸው ሊጫወቱ ከበሮ ሊመቱ ይችላሉ። እንዲህ አይነት ነገር ወንዶች ጋር ሊኖር አይገባም። እንዲህ አይነት ችግሮች ካሉበት ሰርጉ ላይ
ሄዶ ማስወገድ የሚችል ሰው መምከር የሚችል ሰው ካልሆነ በስተቀር ለመታደም ሰርጉን ለማጀብ መሄድ አይቻልም፣ ሙንከር ስላለ። ሌላኛው ጥያቄ ገጠር አካባቢ መሬትና ብር ይቀያየራሉ፣ ስሙም በተለምዶ ወለዳግድ ነው የሚሉት። ለምሳሌ መሬት ያለው ሰው ብር አይኖረውም፣ ብር ያለው ሰው መሬት አይኖረውም እና በዘንድሮ ዋጋ ተወያይተው ይቀያየራሉ። መሬቱ አንድ ጥማድ ከሆነ ዋጋውን ይወያዩና በውል ይቀያየራሉ። ለ2 ዓመት ብለው ነው የሚዋዋሉት እና ብር ሊመለስ መሬቱን ሊሰጠው እንዳጋጣሚ ብር ካላገኘ ብር እስከሚያገኝ ድረስ መሬቱን የገዛው ሰው ይጠቀመዋል። በሸሪዓ እንዴት ይታያል? ወለዳገድ ሪባ ነው፣ አይቻልም። ማበደር ከሆነ ለአላህ ብሎ በነፃ በበጎ ፈቃደኝነት በመተባበር ንያ ብር ማበደር ነው። ብር አበድርሃለሁ ብሩን እስክትመልስ ድረስ መሬትህን እዘራ ዘንድ መሬትህን አርሼ እዘራ ዘንድ ምርቱ ለራሴ እንዲሆን ወይም ደግሞ ቤትህን እንደ መኖሪያ ወይም ሱቅህን እንደ መነገጃ እጠቀም ዘንድ ያሉ ሸርጥ አስቀምጦ አበድረው እንዲጠቀሙ ማድረግ ሪባ ነው። አበዳሪ እንዲጠቀም የሚያደርግ ብድር ሪባ ነው የሚል ሐዲስም አለ።